ቤተሰብ እንግዲህ እነ ሄርሜላ እና አብርሃም እና እነ ብሩክ እና አቤል ወደ ኩሪፍቱ የሄዱበት ምክንያት ምን እንደሆነ ታውቋል። የታወቀበት ምክንያት ደግሞ ምንድን ነው? በዋናነት ወደ ኩሪፍቱ የሄዱት ሩታን ለማናደድና ለማቃጠል፣ ሩታን አልሆነ ነገር ውስጥ ለመክተት፣ ስሜታዊ ለማድረግ ታስቦ ሆን ተብሎ የተቀነባበረ ሴራ እንደሆነ እንጂ ለመዝናናት አስበውበትም አይደለም። ይህ ነገር ደግሞ ሩታን ምን ያህል ሊጎዳት እንደሚችል አብርሃም እያወቅ ምን ያህል ሊጎዳት እንደሚችል እሷ የልጅ እናት ናት፣ በልጅ ታስራለች ምናልባት ብለህ ሊሆን ይችላል። ነገር ግን በልጅ የታሰረች አይደለም። ምክንያቱም አንድ ማወቅ ያለብህ ነገር በአንበሳ የጣለውን ውሻ ሊያነሳው እንደሚችል መጠርጠር አለብህ። ይህ ማለት ግን ምንድነው? ጥሩ አይደለም እንደዚህ አይነት ነገር። ያው ዩኤልም ሊሄድ እንደሆነ ነው እንግዲህ እርስ በራሳችሁ ካሜራማን እየሆናችሁ እንድትቀያየሩ እንደምትሰሩ ምናምን አንዳንድ መረጃዎች እየወጡ ነው። እንግዲህ ነገር እየሆን በሰከነ መንፈስ ብትረዳው አብርሃም፣ እኔ ለአንተ ነው የዛሬው መልእክት በዋናነት የምናገረው ለአንተ ነው። እንዲህ አይነት አልሆነ ነገር ውስጥ አትግባ። ተው፣ ረፍ፣ አርፈ ረፍ። ነገሩን በደንብ አጤ ነው፣ በደንብ ተረዳው። በቃ ይቅርብህ፣ እንዲህ አይነት ነገር ውስጥ ይቅርብህ። ልጅህን አሳድግ። ልጅህ ነገ ከነገ ወዲያ የሚጠላህ አባቱን የማይወድ ልጅ ከሚሆን አንተ ከሚስት ጋር ተመልሰህ አንድ ላይ ሆናችሁ በፍቅር በአንድነት እንደ ድሮ ሰው የሚቀናባችሁ ባለትዳሮች እንድትሆኑ መሆን ባለበት ሰዓት አንተ ደግሞ ሌላ አሽኮለል የሆነ ቦታ ላይ ከመሄድ መዝናኛ ቦታ ውስጥ ከመሄድ እንዲህ አይነት ነገሮችን በሰከነ መንፈስ ተረዳችሁ። እኔ መናገር ያለ የምፈልገው ነገር በዋናነት ነው። ግን አንተ ሰው ነህ። ፈጣሪ አንተን ሲፈጥር እኮ አንተ በራስህ የምትወስን በራስ አምሮ በደንብ ብዙ ነገር መግለጽ እንድትችል በራስ አምሮ የምትፈልገውን ጥሩ ነገር ማድረግ እንድትችል ተማምኖበት እስከፈጠረ ድረስ ለምንድን ነው የልጅ እናት ግን ልጇን አሳቅፈሃት እንግዲህ ከወለደች ኦልሞስት ወደ 40 ቀን እየተጠጋ ነው። ይህን ነገር እያደረክ ያለ ምንድን ነው? እሷ ገና ህፃን ልጅ ነው ይዛ ብዙ ነገር አለ። በዚህ ሰዓት አዲስ አራስ ነው የሚባለው እንግዲህ በሀገራችን አራስ ሆና አንተ ግን ምንድን ነው ራስነቷን በስነ ስርዓት በነገር ጠመድካት፣ አልሆነ ነገር ውስጥ ከተትካት እንድትናደድ ነገ ከነገ ወዲያ በቃ ተጎርታ ለወደፊት ልጅ ለመውለድ እንኳን ብታስብ ይህ ልጅ በወለደችበት ሰዓት የገጠማትን እያንዳንዱን ችግሮች በደንብ አድርጋ የሚያስታውሳት ጣፋሳ እንዲጥልባት እያደረግካት ነው ያለ። ይህ ነገር ቁጥሩ አይደለም አብርሃም። ይህ ነገር በጣም መጥፎ ነገር ነው። ለምንድን ነው እንደዚህ ለማድረግ የምትፈልገው? ከማንም ሚስትና ባል ካላገባ ወጣቶች ጋር አብረህ የምታብረው ለምንድን ነው? እነሱ የራሳቸውን ሚሽን ለማሳካት ነው። እነሱ አንተን እየተጠቀሙብህ ነው። አንተን በቃ አብራቸው እንድትውል፣ አብራቸው እንድትንቀሳቀስ፣ አብራቸው እንደ ጌጥ እንድትሆንላቸው ምናምን ያንተን ትዳር አስፈርሰው እነሱ ጋር ትዳር ፈት ሆነህ ትዳር የሌለው ወንድ ደግሞ ታውቀዋለህ ምን ያህል ወጪ እንደሚያወጣ ምን ያህል እንደሚዘዋሪ ነው። የሚቆጣጠረው የለም። ከገመዱ ያመለጠች ከብት ማለት ነው። እንዲህ አይነት ነገሮችን ለምንድን ነው አንተ እየተሸከምክ የምትቀጥለው? ይህ ነገርስ እስከ መቼ ነው? አሁን ሩታ በዚህ መንፈስ፣ በዚህ አመለካከት፣ በዚህ ውድቀት፣ በእንደዚህ አይነት ስለንቦላ ተጎርታ በእንደዚህ አይነት ለሩታ እኮ ሰው ያስፈልጋታል። አብርሃም እየተረዳ ከሆነ ማለት ነው ለሩታ ሰው ያስፈልጋታል። ለምንድን ነው ብቻዋን ያለ ሃይባይ ያለ ሰው? በእርግጥ እኛ አለን፣ አይዞሽ ማለት እንችላለን። ያው እንግዲህ የኢትዮጵያ ሕዝብ ከኢትዮጵያ ውጭም ያለው ሕዝብ እኮ አለ፣ አይዞሽ ይሏታል። ብዙ ደጋፊ አላት። እነ ቦቼ ደግሞ እንግዲህ ቀሚስ ገዝተው ሰርፕራይዝ ሊያደርጓት እንደሆነ እንግዲህ ተናግረዋል። እንግዲህ ሰርፕራይዝን በጋራ የምናየው ሆኖ ነገር ግን ከእንደነዚህ አይነት ነገሮች ለምንድን ነው እሷ ብቻዋን እንድትሆን ያሳለፋችሁት? አሁን ከተፈጠረው ከእያንዳንዱ ችግሮች በይበልጥ ከአሁን በፊት ያሳለፋችሁት ነገር ይበልጣል። ከአሁን በፊት ያሳለፋችሁት በመጥፎ ነገር ያልሆነ ያሳለፋችሁት ጊዜ እኮ ከተጣላችሁት በይበልጥ ቦታ አለው። ምክንያቱም ጥሩ ነገር አሳልፋችኋል፣ ጥሩ ላይፍ አሳልፋችኋል። ብዙ ክፉና በጎ ብዙ ሰው ብዙ ተችቷችኋል፣ ብዙ ሰድቧችኋል፣ ብዙ ፎግሯችኋል፣ ብዙ ነገር አድርጓችኋል። ዛሬ ታዲያ ለምንድን ነው ነገሮች ሲስተካከሉላችሁ ሶስተኛ ወገን ስታመጡ የልጅ ፍሬ ፈጣሪ በልጅ ፍሬ ሲባርካችሁ ለምንድን ነው እናንተ በዚህ መንገድ አንተ ነህ በተለይ በቃ ነገሩን ገደል እየከተትከው ያለህ እሷን የሆነ ለማጦዝ እሷን ያልሆነ ነገር ውስጥ ለመክተት በቃ ሜንታሊቲዋ እንዲነካ እያደረካት ያለህ አብርሃም በዋናነት አንተ ነህ። ምክንያቱም ሴት ልጅ እንክብካቤ ትፈልጋለች፣ ሴት ልጅ ክብር ትፈልጋለች፣ ሴት ልጅ እንደ ንግስት ተንከባክበህ እንድትይዛት ይገባል። በዚህ ሰዓት ደግሞ እሷ ይበልጥ ከዚህም በላይ ተንከባክበህ ልትይዛት የምትገባበት ሰዓት ነው እንጂ አንተ ከማንም ሰው ጋር ሆነህ እየዞርህ
ማንም ጋር ሆነ እያናደድክ እሷን ቪዲዮ እየሰራ እሷን እያበሳጨ የምትቀጥልበት ሰዓት አይሆንም። እንደዚህ አይነት ነገር እንድታደርግም ጥሩ አይደለም። በቃ አንተ ትጠየቅበታለህ እኮ በህሊናህም ነገ ሊያስቆጭ የሚችለውን ስራ ነው እየሰራ ያለ። አብርሃም ከድርጊት ተመለስ። አመሰግናለሁ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰብ የሆኑ ቻው። አመሰግናለሁ። ቲንኪው